እናንተ ሰው ሲጠፋ ፈልጉም አይደል? Oh my god, it's been 6 ወር since I posted here TikTok ላይ I'm sorry YouTube ላይ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔርን እኔ በጣም ማስጠላ ሰው ነኝ መሰለኝ። በቃ በጣም ወሬተኛ ሰው ነኝ። ይዛኔ በቃ በጣም ተፍተፍ አልኩኝ 12 ቪዲዮ ሰራው። ከዛ እልም ብዬ አልጠፋው ለ6 ወር። ሰው እንዴት ነው በዚህ ልክ ወሬተኛ እና ሰሞነኛ የሚሆነው? ጌታን እና እንዴት ናችሁ እናንተ? በእርግጥ ቲክቶክ ላይ ፖስት ማድረግ ጀምሬ ነው እዚህ ላይ የጠፋሁት and I am too lazy YouTube ለመቅረጽ። ቲክቶኩን ራሱ በስርዓት ፖስት እያደረኩኝ አይደለም and ፖስት ማድረግ እንዳለብኝ ደግሞ ይሰማኛል ውስጤ። you know ኢንፍሉዌንሰርነቴ በጣም ይጫነኛል፣ ግን በቃ ስንፍናዬን ምን ላድርገው? እንዴት ናችሁ ግን እናንተ? ዛሬ ከ6 ወር በኋላ ድጋሚ ዩቲዩብ ላይ ለመቅረጽ ተመልሻለሁ። ዛሬ ቅዳሜ ነው። ከእንቅልፌ አሁን ገና ነው የተነሳሁት። 3 ሰዓት ከምናምን ነው። በእርግጥ አሁን ገና አይደለም፣ it's like 30 ደቂቃ ምናምን ይሆነዋል። ቡና እያፈላው ነው ለራሴ። and then ዛሬ ቅዳሜ መሆኑ ብቻ ሳይሆን ክረምት መስሏል። እኔ ደግሞ ክረምት ውስጥ ተገናኝተን ስለማናቅ ይሄንን ባህሪን ላታውቁት ትችላላችሁ። ክረምት በጣም ነው የምወደው። I love rainy season በጣም ነው የምወደው ክረምትና ሰሞኑን እየተበሳጨው ነበረ። ምክንያቱም ክረምት ነው ተብሎ ጧት ስነሳ ጠራራ ፀሐይ በቃ በጋ ነው የሚመስለው። ከዛ ምንም እንዳልተፈጠረ ማታ ይዘንባል። በቃ ክረምት ነው አሉ። so but today typical የክረምት ጠዋት ነው። ዝናብ እየዘነበ ነው፣ ደመና ነው። it feels so cozy እቤት ነኝ ያለሁት። but like በኋላ ላይ ወጣለሁኝ። my best friend got married ቲክቶኬን አይታችሁ ከሆነ ሪሰንትሊ አግብታለች። so የሷን ቤት ሄደን እንመርቃለን or ቤቷን እናይላታለን and ይዣችሁ ልሄድ እንደዛ ይዣችሁ ሄዳለሁ። እዛ መቅረጽ ባይመቸኝም ግን መንገድ ላይ ምናምን አብረን እንሄዳለን። so ዛሬ አብረን እንውላለን። እግዚአብሔርና I should post more ነው ግን እግዚአብሔር ታስጠላ እፈልጋለሁኝ። በቃ ፖስት ማድረግ ዩቲዩብ ላይ ቲክቶክ ላይ ምናምን የሶሻል ሚዲያ ሰው መሆን እፈልጋለሁ። but like I'm too lazy እግዚአብሔር ይገስጸኝ። anyways ቡናዬ ሳይገነፍል ቡናዬ ላስተናዳና ከዛ እንወጣለን። ዛሬ ቁርስ ፍርፍር ነው የምንበላው። Let's go. ብታዩ ሰሞኑን አለ ሶፋ ላይ ነው እየተኛው ያለሁት። how's the lighting እዚህ ጋር ከፊት ለፊት ላላችሁ እንዴ? I don't know. እሺ anyways by the way ማለት ነው recently my all time favorite YouTuber, guess who that is? ሉአል እግዚአብሔር በጣም ተመችታኛለች። የሆነ ሰዓት አያት ነበርና ከዛ ኤነርጂዋ የሆነ ቱማሽ ሆነብኝ። የምታዩት ከሆነ ታውቃላችሁ። በጣም ነው በቃ ትጮሃለች፣ ትደንሳለች። በቃ የሆነ she's በጣም ኢነርጂ ያላት ሰው ናት እና I was like oh my god this is too much ምናምን ብዬ በመሃል ማየት ተውኩኝ። and then አሁን ደግሞ በጣም እንትን ብላ ኮንሲስተንሲዋ you guys ልነግራችሁ አልችልም። ጌታን ኢንፍሉዌንስ እያደረገች ነው እና እሷን እያየሁ ነው እና በጣም ከዛ ድጋሚ ማየት ጀምሬ በጣም ደስ አለችኝ።
በጣም ተመቸች። ታስቃለች፣ ራሷን ነች። the life she built for herself። በቃ ማንም ሴት ሆና በዚህ ላይፍ ነው መቅናት ያለባት። እግዚአብሔርን ቆንጆ ቤት ውስጥ ነው የምትኖረው። መኪና አላት፣ ሊቪን ሃውስ ሜድ አላት። can you believe it? ከቅልፌ ስነሳ ቁርስ ተሰርቶ ልብስ that is the dream life። እግዚአብሔርን ምንም በቃ ስለ ቤቱ ነገር አይጨንቃትም። በቃ እኔ ይሄንን ነው እንደሷ ነው መሆን የምፈልገው። ከሷ ላይፍ ውጭ የሚያስቀኝና ላይፍ የለም እና አሁን እያየኋት ነው። So beautiful. እጩ በጣም ነው የሚያምረው። ክረምቱ ከፍቷል። ቡናችሁን እየጠጣችሁ ራሳችሁ ሞቅ ሞቅ አድርጉ። ከዛ ሉዓልንም ይዋት የደሃ ቅንጡ አይደለም ማያልፍለት ደሃ ሀብታም ይጋብዛል አሉ። ሉዓልን ይዋት ብዬ እኔ ነኝ ስለሷ ማወራው። እና ዩ ጋይስ ወይኔ ጠቆርኩ እንዴ? እሺ ብቻ ሜካፕ ተቀብቻለሁ። በቃ አሁን ልብሴን ልለባብስና ከዛ በኋላ እንወጣለን። ምክንያቱም እዚሁ ስንደፋደፍ ስንት ሰዓት ሆነ? 7 ሰዓት ሊሆን ነው። 8 ሰዓት ነው እዛ መድረስ ያለብኝ። ሶ በየሱም 7 ሰዓት ካየው ነው። በቃ ልብሴን ልልበስና እመጣለሁ። ባሬ ጃኬቴን ብቻ አልበላም አልጠጣም ብዬ ገዛሁት። ግን አያምርም? እሺ በቃ እነዚህ ነው የለበስኩት። ፀጉሬ አልወደድኩትም፣ ግን አማራጭ የለኝም። ያ ሽቶ እንቀባለን። በሽቶ ቆዳችሁን አታስነኩ ተብሏል። ሌዘር ጃኬት ሽቶ ይቀባል እንዴ? ናቶችን እንደዚህ ከውስጥ አድርገን ተነስንሼ ነው የምወጣው። እንዴ አልቅም እንዴ? ሌላም አለኝ። እሺ ጨርሰናል። እንውጣ። መኪኖቹን ውስጥ ገብተናል። We are going. ስገባ አልቀረስኩም፣ ስወጣ እየቀረስኩ ነው። እስቲ ላውራበት ይላችሁ። አዋክበውኝ ስገባ አልቀረስኩላችሁም። በልጄ ጠጥቼ ሰው ከበላ ከጠጣ ወደ ቤቱ ነው ብዬ እየሄድኩኝ ነው። እዚህ ጋር ተቁለጭልጭ ስንት ላይ ከገባ አይፎን ምናምን ይሉኛል። እናንተ አያልቅባችሁ። ለማንኛውም በቃ ፎሎ ባክ መልሱላት። በልሽ በቃ መንገድ የተሳሳትኩ መስሎ የነበረ ግን አልተሳሳትኩኝም መሰለኝ።
እኔ በጣም ነው ግራ የሚያጋባው። የኔ መብራት የትኛው ነው? ቃል አሳያችሁ። ይሄ ሁለት መብራት ነው ያለው። ወዴት ነው የሚሄደው? እኔ ወደፊት ወደዛ ጋር ነው መሄድ የምፈልገው። አላውቅም። እናንተ ቤት ገብቻለሁ። ስገባ ምናምን እቀርጻለሁ። ዛሬ ብዙ ነገር ቀርጻለሁ ብዬ አልቀረጽኩኝም። አይ አም ሶሪ በት ላይክ አሁን ቤት ገብቻለሁኝ። ልብሴን ቀይሬ ምናምን እርፍ አልኩኝ። በጣም ረጅም መንገድ ነው የነዳሁት እና ደከመኝ። መንገድ ደግሞ በጣም ተዘጋግቶ ነበረ። ኤኒዌይስ ኢፍ ዩ ጋይስ ላይክ ዲስ ቪዲዮ ምን ማድረግ እንዳለባችሁ ታውቃላችሁ። ጊቭ ኢት አ ቢግ ታምዝ አፕ ኤንድ ስላያችሁኝ በጣም አድርጌ ነው የማመሰግነው። አይ ላቭ ዩ ኦል። አይ ሆፕ ከዚህም በኋላ ፖስታለሁ ብዬ ተስፋ አድርጋለሁ። ኤኒዌይስ መልካም ጊዜ ይሁንላችሁ። ቻው ቻው።